ውድ ኢትዮጵያውያን እህት ወንድሞቼ የከበረ ሰላምታዬ ባላችሁበት ይድረሳችሁ። ወንጀለኛን በማጋለጥ ብቸኛው ታጋይ ስለራስ ጉዳይ አማኖ ፉሪ ደደፍ ይባላል። ታቁኛላችሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር አብይ አህመድ አሊ የሰፈራችሁ ምንሻ አይደለንም ብሎ ግልጽ አማርኛ ተናግረዋል። አማርኛ ስለምንችል ማለት ነው። ልክ ኖት ክቡር ጠቅላይ ሚኒስትር የሰፈራችን ምንሻ እንዳልሆኑ እናውቃለን። በዚህ በእኔ ደረጃ ደግሞ የእርሶን ስም ጠርቼ እዚህ ጋር ማሳየቴ ቢከብደኝም ለማን ልጩ ለማን እንደምጮው ለማን መልስ ስላጣን ነው እስከዛሬ ድረስ ስማቸውን እያነሳን የምንወያየው። ውድ ኢትዮጵያውያን እህት ወንድሞቼ አድምጠን እንመለስ። የኢትዮጵያ ሕዝብ ጥቃት አይወድም። የትኛውም ሰፈር ያለው ሰው ጥቃት ስለማይወድ በእንጉርጉሮ በዘፈን በግጥም ይቆጣል፣ ይሞታል ለነፃ ለመሆን። ነፃ ከሆነ በኋላ ግን የያዘውን ወረዳ የያዘውን ዞን አክብሮ አያስተዳድርም። ለዲሞክራሲ ይታገላል፣ አፋኝ ይሆናል። ሌብነት አልቦ ይታገላል፣ አንደኛ ሌባ ይሆናል። ነፃ ከሆነ በኋላ ማስተዳደር ይቸገራል። እንደ ሰማችሁት ነው። በጣም ደስ ይላል። የገለጹበት አገላለጽ በጣም የሚገርም ነው። ለነጻነታችን በምንችለው ልክ እንታገላለን። እኛ ደግሞ ነጻነታችንን የቀማን ይሄ ድርጅት ነው። ይሄ ድርጅት ወንጀለኛ ድርጅት ነው። እርሶ በተገኙበት ጊዜ በተገኙበት ቦታ ሁለት ጊዜ የተመረቀ ድርጅት ነው። ሁለት ጊዜ መሰረት ድንጋይ ያስቀመጡበት ድርጅት ነው። ይሄ ድርጅት ብዙ ሰው አፈናቅሏል። ከዚህ በፊትም 2-3 ጊዜ ተናግሬያለሁ። ብዙ ሰው አፈናቅሏል። ወንጀለኛ ድርጅት ነው። አንድ ሳይሆን ሁለት ጊዜ እንዴት ይመረቃል? 3 አመት ከምናምን ቦታውን ሳያለማ ቁጭ አድርገው ለማን ነው ያስቀመጠው? መሰረትና ፕላኑ ለሚቀጥለው ትውልድ ወይ ደግሞ ለኢትዮጵያ ሀገራችን የተሻለ ሆስፒታል እንገነባለን ተብሎ አስቡት። በጣም የሚገርም ነው ዛሬ የምናገረው። ሆስፒታል ለሚቀጥለው ትውልድ ወይ ደግሞ ለሀገራችን ትልቅ ሆስፒታል እንገነባለን ተብሎ ዛሬ ያለው ጤነኛ ማህበረሰብ ቃል ገብተው እንሰጣቸዋለን ብሎ ሁሉ ነገር እናሟላለን ብሎ ተፈራርመን ቃል ተግባብተን ጨርሰን ሰፈሩን ካፈረሱ በኋላ ካዱ። ቢሮ እንኳን የት እንዳለ አይታወቅም። በእህት ወንድሞቼ ጥቆማ ምክንያት የት እንዳለ እኔ ደርሼበታለሁ። ነግራቸዋለሁም እነግራቸዋለሁ።